የሰሃቦች ጀግንነትና ወኔ ከነርሱ በኋላ በቀጣይ ከተጸነሰው ትውልድ ወይንም ታቢዒ ዘንድም እነሆ እውን ሆኗል። ሰዒድ ኢብኑ ጁበይር የደመቀ ታሪክ ካላቸው ታቢዒዎች ውስጥ የሚፈረጅ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከጂሃድ ሁሉ ብልጫ ያለው ከጨቋኝ ባለስልጣን ፊት ሐቅን መናገር ነው። በወቅቱ ሐጃጅ ኢብኑ ዩሱፍ የተባለ ደም የጠማው መሪ ነግሶ ነበር። የሐጃጅ ጭካኔና ግፍ በታሪክ ማህደር ሰፍሮ ይገኛል። ይሁንና በዚያ የኢስላም ወርቃማ ዘመን የኖሩ መሪዎች በርካታ የሚጠቀሱ ድክመቶች ቢኖርባቸውም ኢስላምን ከማስፋፋት ተግባር ህዝቡን በሸሪዓ ከማስተዳደር ወደ ኋላ አላሉም። የሐጃጅ መንግስት የመካ አስተዳዳሪ እንዲሆን የሾመው እጅግ ጨኳኝ ሰው ነበር። ሰዒድንም እንዲይዝ ትእዛዝ ተላልፎለት ነበር። ገዢውም የመካ ሰዎችን በመሰብሰብ የንጉስ አብደል መሊክን ትእዛዝ አነበበላቸው። ለሰዒድ ኢብኑ ጁበይር መጠለያ የሰጠ ሰው የሰዒድ ዕጣ ይደርሰዋል። እንዲህም በማለት የራሱን ማስጠንቀቂያ አከለበት። በአላህ ይሁንብኝ ለሰዒድ መጠለያ የሰጠ ሰውን እገድለዋለሁ፣ የእርሱና የጎረቤቶቹ ቤትም ይፈራርሳል። ሰዒድ ከከፍተኛ መንግስታዊ ጥረት በኋላ ተያዘ። ወደ ኩፋም ተላከ። ከሐጃጅ ፊት ለፊት ሲቀርብም የሚከተለው ቃለ ምልልስ ተካሂዷል። ሐጃጅ፣ ስምህ ማን ይባላል? ሰዒድ፣ ስሜ ሰዒድ ነው። ጥሬ ትርጉሙ የተባረከ ማለት ነው። ሐጃጅ፣ የአባትህ ስም? ሰዒድ፣ ጁበይር ወይንም ጥሬ ትርጉሙ የቀና ማለት ነው። ሐጃጅ፣ የለም አንተ እንደ እውነቱ ከሆነ መናጢና የተጣመመ ሰው ልጅ ነህ ወይንም ሸቂይ ኢብኑ ኩሰይር ነህ አለው። ሰዒድ፣ ካንተ ይልቅ የስሜን ምንነት ወላጅ እናቴ ታውቃለች። ሐጃጅ፣ አንተም እናትህም የተረገማችሁ ናችሁ። ሰዒድ፣ ድብቅ ነገሮችን የሚያውቀው አንተ ሳትሆን ሌላ አካል ነው። ሐጃጅ፣ ልብ በል በሰይፍ ልቀላህ ነው። ሰዒድ፣ ይህማ ከሆነ እናቴ የተባረከ ወይንም የታደለ ብላ ስም መስጠቷ ትክክል ነበር። ሐጃጅ፣ ወደ ጀሃነም እልክሃለሁ። ሰዒድ፣ እንዲህ አይነቱ ኃይል እንዳለህ ባምንማ እንደ አምላክ እገዛህ ነበር። ሐጃጅ፣ ለመሆኑ ስለ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያለህ እምነት ምንድን ነው? ሰዒድ፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የእዝነት መልእክተኛና የአላህ ነቢይ ናቸው። ለመላው ፍጡር የሚያገለግል ድንቅ መመሪያም ይዘው መጥተዋል። ሐጃጅ፣ ስለ ኸሊፋዎች ምን አስተያየት አለህ? ሰዒድ፣ እኔ እነሱ ጠባቂ አይደለሁም። ሁሉም የሚጠየቀው በሰራው ነው። ሐጃጅ፣ ከአራቱ ኸሊፋዎች የላቀ ቦታ ያለው ማን ነው? ሰዒድ፣ አላህን ይበልጥ ማስደሰት የቻለው ኸሊፋ የላቀ ቦታና ደረጃ አለው። ሐጃጅ፣ የትኛው ነው ይበልጥ አላህን ማስደሰት የቻለው? ሰዒድ፣ ይህን የሚያውቀው ድብቅ የሆነውንና በልብ ውስጥ ያለውን የሚያውቀው ጌታ ነው። ሐጃጅ፣ ዓሊ ጀነት ውስጥ ነው ወይስ ጀሃነም? ሰዒድ፣ ይህን ጥያቄ የምመልሰው ጀነትንና ጀሃነምን ከጎበኘሁ በኋላ ነው። ሐጃጅ፣ በትንሣኤ ቀን የኔ ዕጣ ምን ይሆን? ሰዒድ፣ ሩቅ ወይንም ገይብ የሆነን ነገር ለማወቅ አልችልም። ሐጃጅ፣ እውነቱን ልትነግረኝ ፍቃደኛ አይደለህም? ሰዒድ፣ ግና ሐሰትም አልተናገርኩም። ሐጃጅ፣ ለምንድን ነው ስትስቅ የማትታየው? ሰዒድ፣ የሚያስቅ ነገር አላጋጠመኝም። ለመሆኑስ ከአፈር የተፈጠረና በዕለተ ትንሣኤ አላህ ፊት መቅረብ ያለበት ሰው እንዲሁም ምንም ጊዜ በፈተና የተከበበ ሰው እንዴት ይስቃል? ሐጃጅ፣ እኔ ግን እስቃለሁ። ሰዒድ፣ አላህ የፈጠረን በተለያየ መልኩ ነው። ሐጃጅ፣ አሁን ልገድልህ ነው። ሰዒድ፣ የምሞትበት ቀንና ሁኔታ በአላህ የተወሰነ ነው። ሐጃጅ፣ ካንተ ይልቅ አላህ እኔን መርጧል። ሰዒድ፣ ማንም ሰው ከአላህ ጋር ባለው ትስስር ሊኮራ አይችልም መጨረሻውን ሳያውቅ። ድብቅ ወይንም ገይብ ነገሮችን የሚያውቀው ደግሞ አላህ ብቻ ነው። ሐጃጅ፣ እኔ እንዴት ከአላህ ጋር ባለኝ ግንኙነት ልኮራ አልችልም? እኔ እኮ ከአሚረል ሙእሚኒን ጎን ነው የተሰለፍኩት፣ አንተ ግን ከአማጽያን ወገን ነህ። ሰዒድ፣ እኔ ከሌሎች ሙስሊሞች ጋር ነኝ። በበኩሌ ከእኩይ ተግባራት ራሴን አቀባለሁ። ነገር ግን ማንም ወገን የአላህን ውሳኔ ሊቀይር አይችልም። ሐጃጅ፣ ለአሚረል ሙእሚኒን ወይንም ለንጉሱ ስለምን ሰበስብለት ገንዘብ ምን ትላለህ? ሰዒድ፣ ለእርሱ ምን እንደምትሰበስበው አላውቅም። ሐጃጅ፣ ከግምጃ ቤት ወርቅ
ብርና አልባሳት እንዲመጡ አዘዘ። ሰዒድም እንዲመለከታቸው አደረገ። ሰዒድ እነኚህ ነገሮች ጠቃሚ የሚሆኑት በቀጣዩ ዓለም የሚጠቅም ነገር ስትሰራባቸው ብቻ ነው። በዚያ ልጇን የምታጠባ እናት እንኳ ልጇን በድንጋጤ የምትጥልበትና እርጉዝ ሴትም በምትጨናገፍበት ቀን በዚያ ዕለት መልካም ተግባር እንጂ ሌላ ነገር የማያዋጣ አይሆንም። ሐጃጅ የሰበሰብነው ገንዘብ ጥሩ አይደለም? ሰዒድ የሰበሰብካቸው አንተ ስለሆንክ ፍርዱን ላንተ ተዋለሁ። ሐጃጅ ከነኚህ ነገሮች የምትፈልገው ነገር አለ? ሰዒድ እኔ የምወደው አላህ የሚወዳቸውን ነገሮች ብቻ ነው። ሐጃጅ እድለቢስ ነህ። ሰዒድ እድለቢስ ጀነት ተነፍጎ ወደ ጀሃነም እንዲነዳ የተደረገ ነው። ሐጃጅ በቁጣ እንዴት እንደምገድልህ ንገረኝ። ሰዒድ በፈለግከው መንገድ መፈጸም ትችላለህ። ሐጃጅ ለግድያ የተዘጋጀውን ጠባቂ ይህን ሰው ግደለው። ሰዒድን ግድያው ወደሚፈጸምበት ቦታ ወሰዱት። በመንገድ ላይ ያለም ሳቀ። ጉዳዩ ለሐጃጅ ደረሰው። በድጋሚም አስጠራው። ምን አሳቀህ ሲል ጠየቀው። ሰዒድ ያንተ ጭካኔና የአላህ መታገሱ አስገርሞኝ ነው። ሐጃጅ በሙስሊሞች መካከል ቅራኔ የፈጠረን ሰው ነው የምገድለው፣ ከፊት ለፊት የገደለው ሲል አዘዘ። ሰዒድ 2 ረክዓ ሰላት እንድሰግድ ፍቀድልኝ ብሎ ጠየቀው። ተፈቀደለትም። ሰላቱን ከጨረሰ በኋላ ወደ ቂብላ በመዞር የሚከተለውን አነበበ። ኢኒ ወጀህቱ ወጅሂየ ሊለዚ ፈጠረ ሰማዋት ወልአርድ ሐኒፈን ወማ አነ ሚነል ሙሽሪኪን። እኔ ለዚያ ሰማያትና ምድርን ለፈጠረው አምላክ ቀጥተኛ ስሆን ፊቴን አዞርኩ፣ እኔም ከአጋሮቹ አይደለሁም። አልአንዓም 79። ሐጃጅ ከቂብላ ዙሩት፣ ህዝባቸውን የከፋፈሉትን ክርስቲያኖች ቂብላ ይቅጣጭ። የሰዒድ ፊት ወደ ሌላ አቅጣጫ እንዲዞር ተደረገ። ሰዒድም ፈአይነማ ትወሉ ፈተመ ወጅሁላህ፣ ፊቶቻችሁን ወደ የትም አቅጣጫ ብታዞሩ አላህ አለ። ሐጃጅ በፊት ለፊቱ ድፉት። ሰዒድም ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተን ኡኽራ፣ ከእርሷ ወይንም ከምድር ፈጠርናችሁ፣ በእርሷም ውስጥ እንመልሳችኋለን፣ ከእርሷም በሌላ ጊዜ እናስወጣችኋለን። ጣሃ 55። ሐጃጅ ግደሉት ሲል አዘዘ። ሰዒድ ከአላህ ሌላ ጌታ የለም ብዬ መሰክራለሁ፣ እርሱ አንድ ነው፣ አምሳያም የለውም፣ ሙሐመድም ባሪያውና መልእክተኛው ነው። የሰዒድ አንገት ተቀላ። ኢና ሊላሂ ወኢና ኢለይሂ ራጂዑን፣ እኛ የአላህ ነን ወደ እርሱም ተመላሾች ነን። ሰዒድ ከተገደለ በኋላ በርካታም ደም ፈሰሰው። ሐጃጅ በጣም ተደነቀ። የግል ሐኪሞችንም ስለ ጉዳዩ ማብራሪያ ጠየቀ። ያገኘው መልስ እንዲህ ይነበባል። በተገደለበት ወቅት የነበረው የተረጋጋ መንፈስና ደስታ ደሙ በጥሩ ሁኔታ እንዲዘዋወር ረድቷል። በጥቅሉ ግን ለግድያ የሚቀርቡ ሰዎች እጅግ በጣም ስለሚጨነቁና ሞትን ስለሚፈሩ ደማቸው ይረጋል። ከተቀሉ በኋላም ደማቸው በሚገባ አይፈስም። ሰዒድ ኢብኑ ጁበይር በግፍ ከሚገደሉ ሰዎች መካከል የመጨረሻው እንደሆን ብለው ጸልየው ነበር። ዱዓቸውንም ተቀብሏቸዋል። ከሳቸው በኋላ በሐጃጅ እጅ ማንም ሰው አልተገደለም። ሰብስክራይብ እንዳይረሳ።